አንተ እንደዚህ አይነት ነገር ውስጥ መግባት እንደዚህ አይነት ነገር ታረጋለህ? ድፍረት ነው ኖቤል፣ ድፍረት ነው። አንቺ ነሽ እንጂ እየተዳፈርሽ ያለሽው። ያለ ልክ እየተዳፈርከኝ ነው ኖቤል። ሩታ እኔ እኮ ላንቺ ብዬሽ ነው። ከዚህ በላይ ምን ትፈልጊያለሽ? በቃ አልፈልግም አልኩህ እንዴ፣ ግዴታ አለብኝ እንዴ ኖቤል። እኔ ይኸውልሽ ልንገርሽ ሩታ፣ እኔ እንደዚህ አይነት ውጥንቅጥ ውስጥ ገብተሽ እንድትኖሪ አልፈልግም። ሁለተኛ ደግሞ እንደዚህ አይነት ስህተት እንድትሰሪ አልፈልግም። እኔ ላይ እጅ አነሳሽ ሩታ፣ የቀረሽ እሱ ነበር በቃ እጅ አነሳሽ። እኔ ነገርኩክ ሩታ፣ በጣም ነው የምትገርሚው። በጣም ነው የምትገርሚው። የሁሉ ነገር ስላር ህይወት ግዴታ አይደለም። እኔ ላይ እጅ አነሳሽ፣ ህይወት ግዴታ አይደለም። ለምን አደግሚኝ? እንደዚህ በፍላጎት ለምን አደግሚኝ? እያስገደድከኝ ነው። አፈቀርኩሽ እንጂ እኮ እያስገደድከኝ ነው። ሩታ ግን የሚወድሽ ያለ ፍላጎቴ ምንም ነገር ልታረግልኝ አልፈልግም። ገባ? ጨርሰናል። እኔ እናንተ አልገባኝም። እንዴት ነው? ምን ይሆንሽ ነው? በደንብ አውርተንበት ተማምነን ነው አይደል የተለያየነው። በደንብ አስቢበት። ምንም ማስብበት ደግመሽ አስቢ። ተራ ነገር ነው። ምንም ነገር ነው። ሩታ ምን ይሆንሽ ነው? በቃኝ ሩታ። አሁን በኋላ አንተም የማይመለከተ ነገር ውስጥ እንዳትገባ። እኔ ምን ማለት መስመርህን ስታ እንድታሳ እኔ ምን አደረኩሽ? ታረጋ አልፈልግም። ፍላጎቴ እንዳልሆነ ታውቃለህ አይደል? እኔ እንደማንኛውም ሰው እንደማንኛውም ወንድ አከብራለሁኝ። ከዛ ባለፈ ግን ጣልቃ ህይወቴ ላይ እንድትመጣም እንድትገባም በምንም አይነት መንገድ አልፈልግም። ገባክ? ከዚህ በፊት ብዙ ነገሮች ተፈጥረው ይቅርታ ተባብለን ሰላም ፈጥረን አልፈናቸዋል፣ ሁሉንም ነገሮች ማለት ነው። አሁን ዛሬ ላይ ከሩታ ጋርም እየሆንክ ይሁን አላቅም፣ ከእሷ ጋር ተመሳጥራችሁም ይሁን ከሩታ ጋር እኔ ላይ አንዳንድ ነገሮችን ለመፍጠር እየሞከራችሁ ነው ያላችሁት። ይሄ ሁሉ ነገር ደግሞ ለምን አስፈለገ? ሲቀጥል ሩታ በዚህ 2-3 ቀን ራሱ በአንድ ወደ እኔ የተገለበጠችበት ምክንያት ከአንተ ጋር የሆኑ ነገሮችን ብታወራ ነው እንጂ ሳታወራ ከራሷ ይሄንን ነገር ልታመጣው እንደማትችል 100% እኔ እርግጠኛ ነኝ። ስለዚህ ምናልባት ማይሆን መስመር ላይ ነው ያለው። ይሄንንም ልነግርህ እፈልጋለሁ። ከዛ ባለፈ በዚህ 2 ቀን ስክሪንሾት እያደረክ እየላክልኝ ነበር ከሄርሜላ ጋር እንደምታወራ እንደምትግባቡ ምናምን። ሌላው ዝዋይ ከመሄዳችን በፊት ልንሄድ እንደሆነ ልትሄዱ ነው ምናምን ብለህ ቴክስት አድርገህልኛል። እነዚህንስ ነገር በምን አወቅ? ሲቀጥል ይኸው እሷ እያለች ያለችው እኔ ከሱ ጋር አውርቼ አላውቅም ነው እያለች ያለችው። ስለዚህ ምንድን ነው ታዲያ የፈለገው? ምንድነው? ምን አስገባም ምን ቀልድ ነው? ቀልድ ነው አራቱ እና ቤተሰብ ተስፈልቀና አይደለም። ምን ችግር አለ? መጣና አክብረን መጣና ቤት እንዲህ ነው ማክበር፣ እንዲህ ነው ማክበር። ኧረ አንዳንድ ሙድ ያሽናው ነው የሙድ